ክብሬ ተነካ እንላለን ብዙ ጊዜ ክብሬን በማንም አላስነካም እንላለንና ሰማያት የእግዚአብሔርን ክብር ይናገራሉ ፍጥረታት ሁሉ በእግዚአብሔር ክብር እንደተፈጠሩ ነው ቅዱሳት መጻሕፍት የሚያስተምሩን ማለት ነው ግን የራሳቸውንም ክብር ይገልጣሉ ፍጥረታትን ብናይ ሰማይን ምድርን ፀሐይን ጨረቃን ብናይ የተፈጠሩበት የራሳቸው የሆነ ክብር አላቸው ለምሳሌ ንስር ከደመና በላይ መብረሩ ከሩቅ ሆኖ ማየት መቻሉ ይሄ በቃ የንስር ክብሩ ነው ይሄ ማንነቱ ማለት ነው ክብር ማንነቱ ነውና አንበሳም ብናይ አድኖ መብላት ግርማ ሞገሱ ይሄ ክብሩ ነው በቃ ሁሉም ፍጥረት የራሱ የሆነ ክብር አለው ፀሐይ ብርሃን መስጠት ነው ክብሯ በጨለማ ላይ ማብራት መቻል ጨረቃ በምሽት ውበቷ ይሄ በቃ የራሳቸው የሆነ ክብር አላቸው ማለት ነው የሰው ልጅም በኤደን ገነት ውስጥ አዳም ኃጢአት ሲሰራ ምንድነው የሆነው ሰው ሁሉ ኃጢአት ሰርቷል የእግዚአብሔር ክብር ጎሎታል ነው የሚለው በቃ አዳም የጎደለው ምንድነው የእግዚአብሔር ክብር ነበር ሲወድቅ ማለት ነው ጌታ ኢየሱስ ደግሞ ወደ ምድር መጥቶ ሁለተኛው አዳም ምንድነው ያደረገው አዳም ባለመታዘዙ የእግዚአብሔር ክብር ጎደለ በክርስቶስ መታዘዝ ደግሞ ምንድነው የተመለሰው የእግዚአብሔር ክብር ነው ስለዚህ የእግዚአብሔር ክብር ዳግመኛ ለተወለደ ሰው ምንድነው የእግዚአብሔር ክብር ከተባለ በቃ ጳውሎስ እንደሚለው እኮ ከክብር ወደ ክብር እንለወጣለን ሲል አሁን እዚህ ምድር ላይ በመናገኛቸው ነገሮች አይደሉም ክብሮች መኪና ቤት የሆነ ዩሮፕ አሜሪካ ብቻ whatever ኤዥያ መሄድ አይደለም አሁን በህይወት እንደዛ እናስባለን አንድ ሰው ትልቅ ቤት ሰራ እግዚአብሔር አከበረው እንላለን ኖ የአማኝ ክብሩ የልጁን መልክ መግለጥ ነው እዛ ከክብር ወደ ክብር እንለወጣለን የሚለው ላይ የጌታ መልክ እንመስል ዘንድ እንደ በቃ ከክብር ወደ ክብር እንለወጣለን ነው የሚለው የእግዚአብሔር መልክ ያንን መልክ ለመምሰል ነው ከክብር ወደ ክብር የምንለወጠው ስለዚህ ክብራችን ክርስቶስ ኢየሱስን መምሰል ነው እንጂ ምናገኘው ነገር ክብር ሊሆን አይችልም ምክንያቱም እኔ ማገኘውን ነገር የሆነ በኢየሱስ ክርስቶስ የማመሰው ያገኘዋል እንደም ሰሞኑን ስኬት ስለ ስኬት ሲወራ አግኝቶታል ሲባል ሰምቻለሁ yes የዓለም ነገሮች እንደ ስኬት አናያቸውም ክርስቲያኖች የክርስቲያን ስኬቱ ልጁን ክርስቶስ ኢየሱስን መምሰል ነው ከዚህ ሌላ ስኬት የለንም የሰማይን መንግስት መውረሳችን ነው ለኛ ስኬታችን እንጂ የዓለምን ነገር ማግበስበስ ስኬት ሊሆን አይችልም በወደቀው ዓለም ላይ የሚገኝ ነገር ስኬት ልንለው አንችልም የእግዚአብሔር ህልውና ነው የአማኝ ስኬት አማኝ ሲያመልክ በቃ ተሳክቶለት ነው ሲድን በቃ ተሳካለት ከጨለማ ሲያመልጥ ተሳካለት ሞት ድል በመንሳት ሲዋጥ ተሳካለት በቃ ከጨለማ ወደ ብርሃን መጣ ተሳካለት ይሄ ነው ስኬታችን ማለት ነው ከዘላለም ሞት ቅጣት ከዘላለም ጥፋት ድነናል ይሄ ነው ስኬታችን የዘላለምን ህይወት አግኝተናል ይሄ ነው ስኬት የአማኝ ስኬት ክብራችን ግን እንደው ክብሬ ተነካ ስንል ኢየሱስን እየመሰልን ያለው ክብር ነው ወይስ እንደው ዝም ብለን ይሄ ከዘር አረግ የተመዘዘው ነው እንደዛ እንዳንል ጌታ ኢየሱስ ደግሞ ከዘር ከቋንቋ ከነገድ ነው ያዋጀን የተዋጀንበት ነገር ክብር ሊሆን አይችልም ተተነው የመጣነው ነገር ክብራችን ሊሆን አይችልም ዘሬ ክብሬ ሊሆን አይችልም ቋንቋዬ ክብሬ ሊሆን አይችልም ቤተሰቤ ክብሬ ሊሆን አይችልም የኔ ክብር አዲስ ፍጥረት ስለሆንኩ በኢየሱስ ክርስቶስ ዳግመኛ ስለተወለድኩ ክብሬ ሊሆን የሚችለው ኢየሱስ ክርስቶስን መምሰል ነው ክብሬ ተነካ ካልኩኝ ኢየሱስ መምሰል ያ ደግሞ የሚነካው በኃጢአት ነው ጌታ ኢየሱስ ደግሞ መጣው የዲያብሎስን ስራ እንዲያፈርስ ተገለጠ ይላል የዲያብሎስ ስራ ምንድነው ኃጢአት ማሰራት ነው ስለዚህ ጌታ ኢየሱስ ደግሞ ያንን ያፈረሰው ኃጢአት የማሰራት አቅሙን ያሳጣው ክብራችን የልጁን የኢየሱስ ክርስቶስን መልክ መግለጥ ነው ይሄ ነው ክብራችን ወይስ ሌላ ክብር አለ አማኝ ለሆነ ሰው ደቀ መዝሙር ለሆነ ሰው ክብሩ ራሱን ክዶ መስቀል ተሸክሞ ኢየሱስ ክርስቶስን በመከተል የልጁን መልክ በህይወቱ መግለጥ ነው ፍጥረት ሁሉ ይሄንን ይናፍቃል ለዚህ እንድንበቃ ይሄንን በህይወታችን እንድንገልጥ ጸጋ ይብዛልን ተባረክ